ሀስልም ሆነ ከባድ ኃላፊነት ለመረዳት ግን ከወለድኩኝና ካየሁት በኋላ ከእርግዝና ጊዜ ጀምሮ በጣም እግዚአብሔርን ያየሁበት ጊዜና አሁን ላይ ደግሞ ወንዶች በተለይ ሚዲያ ላይ ሴት ልጅ ሲሳደቡ ሲያንቋሽሹ ምናምን ሳይ መድኃኔዓለም እላለሁ። በቃ ተፈጥረው ከሴትና መቼም እግዚአብሔር ሴት ልጅ ያስቀየመ እውነት እግዚአብሔርን ይቅር ይሏል ብዬ አላስብም። በቃ የበደለ እውነት ስማ እኔ ወንድ ልጅ ነው የወለድኩትና የመጀመሪያው ሮል እኔማ ትዳር እንደሸቀጥ ሆኗል። በቃ ትዳር አይበረክትም፣ አይን ከበዛበት ጥሩ አይደለም የሚሉ ብዙ ሰዎች አሉ። አይን ስለበዛበት ስላልበዛበት አይን ያላየውስ መቼ ቁሞ ያውቃል ከመፋታት ጋይሶችዬ። አዎ እንግዲህ ሴትን ያዋረደ የተዋረደ ቢሆን ነው፣ ሴትን ያከበረ የተከበረ ቢሆን ነው ብለዋል የኛ ውድ ነብያችን ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አይከፈልበትም። ዛሬ እንግዲህ እህታችን ቲክቶክ ላይ የሆነን እንደዚህ ስለ መለያየቷ እያወራች ነበር እና ስለ ሴት ልጅ ስለሚያንቋሽሹ ወንዶችም እንደዚች መልክት ቁጭ አድርጋለች ማለት ነው። እናውቃለን ሁላችንም በኢትዮጵያ ምድር ላይ በቃ ለሴት ልጅ ክብር የላቸውም። ለምን እንደሆነ አላውቅም። አይዱን ነው ከሴት ተወልደው በቃ ሴትን ማንቋሽሽ በቃ አብራ አቅፋ እንዳላደረ በእጁ አብራ እንዳልበላች አድርጎ ነው እንትን የሚለው። አላኩላ ለሁሉም ሰው አላህ ልቦና አላህ ይስጠው ነው የምለው። ግን የሆነ ኮሜንት ላይ አንዲቱ አረብ ሀገር እህቴ ናት። የአረብ ሀገር የመዳም ቅመም ናትና የመዳም ሻማ የቤተሰቦቿ ቅምጥል ማለት ነው። እሷ እንግዲህ 11 አመት የለፋሁበትን ቤቴንና 11 አመት ያቆየሁትን ትዳር ባለቤቴ 2 ልጅ ወልዶ በቤቴ እየኖረበት ነው ብላ እንግዲህ ኮሜንት ላይ በተደጋጋሚ ትጽፋለች ማለት ነው። በተደጋጋሚ ማለት ነው። እኔ ግን አንድ ነገር ልንገራችሁ። ከዛ በኮሜንት በእንትን ነው ሪፒኬት ገባሁና ልጅ የለሽም እንዴ ስላት ገና ተጋብተን ነበር እየመጣ ነው። እኔም እሱም እሱም ይሰራል እኔም ሰርቼ ተቀይረን የራሳችንን አድርገን ስመለስ ነው ልጅ የምንወልደው ተባብለን አላማ ስለያዝናል ብላ ነው የመለሰችው። እህት አለምዬ 11 አመት ስታስቢው እሱ ድንጋይ ነው እንደ ቁጭ ብሎ የሚጠብቅሽ? ድንጋይ ነው የሚጠብቅሽ? ተይ እንጂ እንዴ! አንዳንድ ጊዜም ፍርድን እንደራሳችሁ እንትን በሉ። ሲጀመር አረብ ሀገር መንጣታችሁን ስታስቡ ልጅ ከሌላችሁ ለምን ትመጣላችሁ አግብታችሁ? ለምንድን ነው ፋይዳው ምንድን ነው? እኔ ግን አንዳንድ ጊዜ ወላሂ አግብቼ ነው የመጣሁት። ለምን እኔ ቆርቆሮና ሚስማር ቢችል እሱ ጭቃ ያቦካል የሚሉ ሰዎች አሉ። እኔ ቆርቆሮ ቢችል እሱ ሚስማር ይችላል። ሀቢበት የራስሽን መስራት ትችያለሽ ከሰራሽ ማለት ነው። 11 አመት የጭቃ ቤት ለመስራት 6 አመት በተለይ በአሁኑ ጊዜ ማሻአላ ቂያማም ስለደረሰ መሰለኝ ቂያማም ላይ ስላለን መሰለኝ ቤት ይበዛል። ሴቶችም ራቁታቸውን ይሄዳሉ እንደተባለው ሁሉ ሴቱን አሁን ቤት እየሰራ ያለው መኪና ነው እየነዳ ያለው። ስለዚህ እኛ ከወንዶች በቃ ምን እናንሳለን ብለን ፉክክራችን ተያይዘን ነው እንጂ 11 አመት 2 ልጅ እንደውም 4 አለመውለዱ ጥሩ ነው እሱ ራሱ። እንዴ አንቺ ስታስቢ ወይ ነይ ወይ 6 አመት ሰርተሽ ነው ቶሎ ወይ ይበቃል ስትይ ቆይ ቤቱን ከሰራ ወቃ ተገዛ መንቀሳቀሻ ጠይብ ይሄን ሁሉ አደረሽ። እሱስ ምን ሰርቶ ሊበላ ነው? እሱ ምን ሰርቶ ሊያበላሽ ወይስ ደግሞ እሱ ምን ሰርቶ ሊያስተዳድር ነው? አየሽ በቃ እሱ ቤቱን ሰራ አይደለ ባለችው ነገር እየተፍጨረጨረ እዛች ያለችው ሚስቱን አገባ እና ጥፋቱ የዛ የሰውዬ ነው ወይስ ያንቺ? የዛ የሰውዬ ወይስ ያንቺ? ጥፋቱ የራስሽ ነው። አንደኛ የመጀመሪያው ጥፋትሽ ማግባትሽ ነው። ስደት ከመጣሽ ማናግቢ ያለሽ በነጻሽ መተሽ ሰርተሽ እንዲያቅምሽ ሄደሽ ማግባት። ዙሮም እኮ ሄደሽ ገንዘቡን ይዘሽ ለሱ ነው አይደል? ገንዘቡን ያሽውን ቤቱን ሰራሽው አብረሽ ልንኖርበት ነው። እሱም ሰራው አንቺም ሰራሽው ብሩን ላክሽ ሰራሽ። አሁን እኮ ግርም የምትሉኝ ነገር ያግዘኛል፣ እንተጋገዛለን። ከቤተሰብ በላይ ያገባችሁ እሱን ወንዶች የምታምኑ ብዙ ጊዜ እኮ እየተወራ እኮ ነው። ማስተዳደር ካልቻለ ሲጀመር አታግቢው። ሲቀጥል እንደገና ደግሞ ሲቀጥል ማለት ነው አረብ ሀገር ለ2 አመት ብለሽ ከመጣሽ በ2 አመትሽ ተመለሽ። 11 አመት ማለት እሱስ ምን ይሁን? መውለድ ይፈልጋል።
አይደለም? መውለድ ይፈልጋል መቼም ወንድ ልጅ እኮ ነው። ምናልባት እኮ እሱ ይፋውን አድርጎ በሐላል ማግባቱ ነው እንጂ እኮ በየቦታው እኮ እየፈለገ እኮ ሄዶ እኮ ዝም ብሎ በዝሙት እኮ መሄዱም እኮ አይቀርም እኮ። ስለዚህ እህቶች አንዳንድ ጊዜም ራሳችንን ቆም ብለን እናስብ። ወላሂ ቆም ብለን እናስብ። ልጅ ወልዳችሁ ከመጣችሁስ ኸላስ ለልጄ ነው እያላችሁ ያ ገንዘብ ራሱ በቃ ለልጄ ነው ያደርገዋል እያላችሁ በአንድ እንትናችሁ እንኳን ራሱ ትረጋጋላችሁ። የምትለፉት ለልጄ ነው ብላችሁ ስም ይሆንባችኋል። ልጅ ሳይኖራችሁ 11 ዓመት ምን አሰብ ባላለኝ አረገኝ። ወንድ ጀርባ ነው ሀያቲ ገልቢ ጀርባ ታውቂያለሽ? ወንድ ጀርባ ነው። ከዞረ ዞረ ነው። እኔ ግርም ነው የምትሉኝ። በቃ እኔ ወላሂ ነው የምላቸው። አንድ የሰው ልጅ አንድ ጊዜ ስተሰሳል፣ ሁለት ጊዜ በቃ ሶስተኛው ላይ ስቶፕ መቆም። ገንዘባችሁን ምን ላይ እንደሚውል ገንዘባችሁን፣ ዘመዶቻችሁን ኮንታክት ማድረግ። በተለይ ኢትዮጵያ ውስጥ በቃ ወንድምሽን ተምታገሊ ምናልባት የራሳችን ዘመዶች እኮ የሆነ ነገር አይሆንም ብለው የሚቆጡን የሴት ወገን ሆኖ አይ አንቺ እንደዚህ እኮ ነው አታርጊ ሲሏቸው አታርጉ። ዘመዶቻችሁን ስማችሁ ለምንድን ዙራችሁ መውደቂያችሁ እነሱ ላይ ነው። እሱ ጀርባውን ባዞረባችሁ ሰዓት የሚይዟችሁ እነዛ ጣታችን ገማ ብለው ቆርጠው የማይጥሏት መጥፎ ያላችኋቸው ዘመዶቻችሁ ናቸው። ቢከፋም ቢበጅም ማለት ነው። የውስጡን ፈጣሪ ቢያውቅም እንደዚህ አድርገሽ እንደዚህ ብለሽ ተይ ብንልሽ አንሰማም የሚለው እንዳለ ሆኖ ማለት ነው። እናቶቼ አንዳንድ ጊዜ ግርም ትሉኛላችሁ። እንደዚህ ሁኜ 8 ዓመት እንዲህ ብዬ እሱን ሊሰራ እኔም ወደ አረብ ሀገር መጣሁ። እኔ አረብ ሀገር እየመጣሁ እሱን አግብቼ ስመጣ እኮ ታየኝ እኮ ጋይስ። ወላይ እሱን አግብቼ ኒካ አርጌ በቃ ብር እየላኩልህ ቤትህን ትሰራለህ እኔ እየላኩልህ በወር ብዬ እኮ አስብኩት የዛ ጊዜ ወደ ሳዑዲ አረብ ሀገር ስመጣ። እኔ ልንገራችሁ ስመጣ ማለት ነው። ከዛ የሆነ ማቀው ልጅ ነበርና ስትመጭ እንጋባለን ሲለኝ ይሻልኩት። ከዛ እንደዚህ ስልክ ስናወራ ምናምን ነገር ትንሽ ቆይቶ ብር ላኪልኝ አለኝ። ኒካ እኮ ሳይኖረው እኮ ነው። ኧረ እባክህ አልኩት። ከዛ አንድ ቀን አሞኛል አለኝና አሞት አመመኝ ብሎ በእንትን የመጀመሪያ የዛሬ 10 ምናምን ዓመት ማለት ነው። ከዛ ሲለኝ እሺ ብዬ ማያረፍ 6000 ብር ይሁን የኢትዮጵያ ማድሪ ብቻ ላኩለት። ቆየና ረሳሁት። ከዛ በሌላ ጊዜም የለመደ ጦጣ ሁልጊዜም ፍርጣጣ የሆነ ነገር ጠየቀኝ። እንዴ እኔ ሰርቼ እኮ ላንተ አይደለም ልልክልክ የመጣሁት አባቴ ለራሴ ልቋጥር ነው የመጣሁት አለኝ። አልኩት ማለት ነው። ሙልጭ አርጎ ሰደበኝ። ታባክ ብሎክ አረኩት። ወላይ ወዲያው ብሎክ ተማም። ከዛ እሱም ትንሽ ታይቆይ የሰው ዕቃ አጭበርብሮ ቄሊንጦ እስከ 6 ዓመት ቆየ። እኔም ልጅን ውልድ አድርጌ ይኸው የኔ ልጅ ቦርቃ አሁን ባለፈው አሉ አጎቴ ቤትን ከፍ እያለ ሄዶ እንዲሁ ደህና ናቱ። ይች እኮ የእሷ ልጅ ናት እንዲያዋ እሱ ለምን እዛ ግማሽ ህይወቱን ቂሊንጦ ነው ያሳለፈው። ሀያቴ አያረገኝ እናቴ። አዎ እውነቴን እኮ ነው። ልፍ ቢሉ ልፍ ይገኛል። ኢትዮጵያ እዛን ያ ብያፌን ስከብትሽ የልጃችሁ አባት እኮ ከሆነ ችግር የለውም። ዝም ብላችሁ ገና ለገናው እኔ ካለኝና ገና ለገናው 80 ያለኝ ብለሽ ብርሽን የምትጠፈጥፊ እንዴ? አትጠፍጥፊ እናቴ። ስለዚህ ጋው አገባብኝ። ባያገባ ነው ባይወልድ ነው እና ታዲያ ቆሞ ይጠብቅ እንዴ? ያረገኝ የሆነ ተረት አለ። ምንድን መሰላችሁ? ትመጭ እንደሆነ በቶሎ ነኝ በሴት ላይ ሴት አለ ቁሜ ያልጠብቅሽም እምያድ የለሽም ነው ምናምን የሚባል ተረት አለ ነው የሚባል እንደዛ መሰለኝ አላውቅም። ስለዚህ የእናትሽ ልጅ አይደለም ቤተሰቦችሽ አይደለም ወንድ ልጅ። ስለዚህ ጊዜና ሰዓትሽን የምታቃጥይ አንቺና አንቺ ነሽ እንጂ እሱ አይደለም። ጥፋቱ የሱ ሳይሆን ያንቺ ጥፋት ነው። ካገባሽው ኒካ ካልሽ የ80 ካልሽ 2 ዓመትሽን ሰርተሽ መግባት ወዲያ ሀገርሽ ጠንጋራ ሁሉ። እኛ ትምህርት አይሆነንም እየመጣችሁ ለምትለፈልፉልን ሰዎች እውነቴን ነው የምላችሁ። 11 ዓመት ወልዶ ጠበቀኝና 11 ዓመት ስትቀመጪ ታዲያ ሀያቱንና ህይወቱን አለ ልጅ ይኑር እናትዬ ጧሪ ቀባሪ ይታ አንቺ ገንዘብ እያሯሯሽ እንደሆነ። ስለዚህ እሱም እኮ ፍርድ አለው ልላችሁ ፈልግ